እንደዚህ ነገር አደርጋለሁ እየሸወርን እንደዚህ እንዳደረገች እኔ እንደውም ከዚህ በኋላ ወስኛለሁ ምንድነው ደግሞ የሰንሽው እሷ ያለች ስለዚህ እኔ ከዚህ ጀመርሽ ደግሞ ይልሽ ተረጋጊ ቆይ ቤት ስለቀሽ ወሪትም ቢሆን ይላል ብቻ ግን ከዚህ ቤት ልውጣ ፊቴ ቆይ መጣ ጠብቂ አደረኩት ዘገየሁት ወይ እንዴት ማድረግ እስካሁን ይከብደኛል ኑኑ ተረጋጊ ለማን ብለሽ አታልቅሽ ደግሞ ንስታይሽ ነው ያልፈልግም ካልሆነ ግን እንዴት ተገራበጥዋለሁ ቆይ ምን አደረኳት ለምንድነው እንደዚህ መጣላት ሁልጊዜ ጧት እኔ ጠልፉኝ ነገር ነው ታስበው እሺ በቃ ተረጋጊ የሷን ነገር ደግሞ አልተው ቀን በቀን እየተሰቃዩ እንደሆነ አይታየም ኧረ ተረጋጊ ለምንድነው እንደዚህ የምትበሳጨው በቃ ተነሽ ምን እንደማደርግ ታወኘትም ማለት አንተም ብትል ተስፈራራላት ሞክር እሺ ሄለኔ ምንድነው ምን ተፈጥሮ ነው አይንዬ በጣም እወድሻለሁ አክብርሻለሁ ግን ደግሞ ልጅ ይሄን ነገር እንድታደርግ አልፈቅድም ምን አደረገች ተረጋጊና ነገር ተረጋግቼ ነው የማወራሽ አይንዬ ኤልሹ በራስሽ አንደበት ልጇ እንዳደረገች ንገሪያት ምን ነው ኤልሹዬ ማናት ምን አደረገች አዎ እሷ ናት ያቺ ልጅ ናት አታይም ፊት እንደደማ እንዴት እንዳደረገች በገዛ ቤት ይገለኝ ነበር አረ ይሄ ልጅ እንደዚህ አታደርግ ሰው ላይ ጆናታንስ እና ታላኔ ሰው ነው የተፈጠፈች እንደዛ የምታስቢ ማም እናትና ልጅ አንድ ናቸው ጭራሽ በጣም ፈቃደኛ ተይ ልጅ አንቺም እሷም እኮ ሁለታችሁም ልጆቼ ናቸው እሷም ጥፋት ካለባት እቀጣለሁ ግን ያልሽው ነገር የምታደርግ አይመስለኝ አይንዬ መሲ ይሄን ያክል አመት አንድ ቀን እንኳን አክታታጣቂ ኖ ግን በሆነ ባልሆነ መፍታት ተይዟለች ምንድነው ኧረ ተዋት ተሳሳቱ እስቲ ጥሯት እስኪ ከሁሉ ጋር ተደብቃ የኔ ልጅ መቼም አታዋርጂው እሺ ልጅ እዚህ ገደባ ለችም ተከራከረ ኑኑዬ እንደምን ብታረግሽ ልጅ ነስሽባት እናቴ እኔም ማላደረኳት ራሷን ይደበደብ አንቺ ትንሽ አታፍሪም እንዴ አላፍርም ባላደረኩት ነገር ለማፍራት ቅርቤ ሳትኮ እንደምታርጋለሽ ስራሽንተሽ እኮ እዚህ ከሱ ጋር ተቀምጠሽ ምን ታረጊያለሽ አዝና ነበር አይዞሽ እኔ ያናገርኩት ልጅ ነው ነይ ቶሎ ነይ ውጪ እዛ ሄደሽ ተነግሪኛለሽ
ሆን ብለሽ ከዚህ ቤት እንድትባረር አዱ ለቀቀኝ። ራሷን ሲደበደበች ጀመር ላንተ ማባራት የለብኝም። ለምን ሲባል ምክንያቱም ፍቅረኛ እሷ ጋር አንድ ነገር ደረስና እኔንም እንደምትቆጣ ማንም ሰው ይተነሳ መናገር ይችላል። አዱ አውቀህ ነው እኔን ለማናደድ ነው። ለምን ዋሻለሁ? በዛ ላይ ነው የምትናደጃለሽ። አዱ እኔ እንደዚህ ያናገርከኝ ስራሽ የኔ ልጅ እንደው ምን ብለሽ ነው ስራ ይሰራሽ? እናቴ ለምንድን ነው ማታምን? እኔ እኮ ምንም አላደረግኳትም። ዝም ብላ ነው እሷ። ሲጀመር ከኔ ጋር ችግር አለ እና ከልጁ ጋር ምን ታደርጊያለሽ? ልጅቷ ፎክራ እኮ ነው ሄደሽ ቁጭ ብለሽ ያገኘሁሽ። ኧረ ተይ ልጄ ተይ። ከመቼ ጀምሮ ነው ቆይ እንደዚህ አይነት ባህሪ ያመጣሽው? ኧረ ተይ ልጄ፣ ሰው ቤት ውስጥ ነው ያለነው። እሱን ረሳሽ እንዴ? ምን ላድርግ እናቴ? እኔ እኮ ምንም አይጠፋም። ቆይ ልጁ ምንሽ ነው? ኧረ ምንም አይደለም። ምን ሊሆን ይችላል? ምንም ካልሆነ መቀመጥ ምን አመጣ? ኧረ እናቴ በፈጠረሽ በቃ አታስጨንቂኝ። ድሮውንም እድሌ ነው። ድሮስ እኔ ብላ አንቺ እንኳን ደህና ነዋ ልጄ፣ እንደዚህ ጉርትሳል በምን አቅምና በምን ድፍረት ነው ሄለን ይቅርታ መጠየቅ? እንዴት ብዬ ነው ይቅርታ አድርጊልኝ እንዴ? እናቴ ምን ሆነሻል? እባክሽ እንደዚህ አትሁኝ። በእድለኛ በዚህ ዕድሜ ሰው ቤት ማንከራተት እንዴ እማዬ፣ ኧረ እባክሽ እንደዚህ አትሁኝ። እሺ ቆይ እኔ አሁን ምን ላድርግ? በአሁኑ ቀላል ጥፋትም አላጠፋሽ። እባክሽን ሄደሽ ሄለን ይቅርታ ጠይቂ። አሁኑ እንደ እግሯ ላይ ውድ ይቅርታ አድርጊልኝ። እሺ በቃ ላንቺ ስላደርገዋለሁ